አስረኛ ክፍልን በድል አጠናቀናል። አሁን በህይወታችን ትልቅ ውሳኔ የምንወስንበት ጊዜ ደርሷል። ከፊታችሁ ሁለት አማራጮች ይጠብቃችኋል፣ ናቹራል እና ሶሻል ሳይንስ። ይህ ውሳኔ ነገ ህይወታችሁን የሚመራ ነው። ከፊታችሁ ኢንትራንስ ኤግዛም አለ፣ ዩኒቨርሲቲ አለ፣ ስራ አለ። ይህ ሁሉ ይጠብቃችኋል። ይህን ሁሉ ደግሞ በዛሬው ውሳኔያችሁ ነው የምትቀይሩት ወይም ደግሞ የምትመሩት። ትክክለኛ ያልሆነ ውሳኔ ነገ እንድትቆጩና ተስፋ እንድትቆርጡ ያደርጋችኋል። እንዴት መምረጥ እና የቱን መምረጥ እንዳለባችሁ በዚች በአጭር ቪዲዮ ውስጥ በዝርዝር እናያለን። እመኑኝ፣ በምታደርጉት ውሳኔ አትጸጸቱ። የዛሬ ውሳኔያችሁ የነገ ህይወታችሁን ስለሚመራ በጥንቃቄ ወስኑ። ቪዲዮውን በአጠቃላይ በ5 ፓርቶች ከፋፍዬላችኋለሁ። እያንዳንዱ ፓርት ደግሞ ለምትወስኑት ውሳኔ በጣም ነው የሚረዳችሁ። እያንዳንዱን ፓርት በጥሞና መከታተል አትርሱ። ቀጥታ ወደ መጀመሪያው ፓርት እንገባለን። በመጀመሪያው ፓርት ላይ እንደ ኦቨርቪው ሶሻል ሳይንስ እና ናቹራል ሳይንስ ምንድናቸው የሚለውን እናያለን ማለት ነው። በመጀመሪያ ደረጃ ናቹራል ሳይንስ የምንላቸው በውስጡ ምን ሳብጀክትን ይዛል፣ ሜን ሳብጀክቶች ምንድናቸው የሚለውን እናያለን ማለት ነው። ናቹራል ሳይንስ ውስጥ እንደ ሜን ሳብጀክት የምናያቸው እነዚህ ሶስት ናቸው። ፊዚክስ፣ ኬሚስትሪ እና ባዮሎጂ ናቸው ማለት ነው። እነዚህ ሜን ናቸው። ናቹራል ውስጥ ሜን የምንላቸው እነዚህ ፊዚክስ፣ ኬሚስትሪ እና ባዮሎጂ ናቸው ማለት ነው። እነዚህ ደግሞ ለነገ ህይወታችሁ በጣም የሚመሯችሁና በጣም የሚጠቅሟቸው ሳብጀክቶች እነዚህ ሶስቱ ናቸው ማለት ነው። በመቀጠል ደግሞ በናቹራል ትምህርቶች ውስጥ ምን አይነት ስራ ልናገኝ እንችላለን ካልን በጣም ብዙ አይነት ስራዎች አሉ። ከነሱ ውስጥ ሜዲሲን አለ፣ ኢንጂነሪንግ አለ፣ የተለያዩ ቴክኖሎጂ ነክ ስራዎች አሉ። በጣም ብዙ ስራዎችን ልናገኝ እንችላለን ማለት ነው። በሶሻል ሳይንስ ውስጥ ደግሞ ልክ እንደ ናቹራሉ ሜን ሳብጀክት የምንላቸው ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ አሉ። በውስጣቸውም ደግሞ የተለያዩ ስራዎችን ልናገኝ እንችላለን በሶሻል በኩል ማለት ነው። የህግ ስራ አለ፣ አካውንታንት አለ፣ ቢዝነስማን አለ፣ ማናጀር አለ። በጣም ብዙ አማራጮች በሁለቱም ስትሪሞች ውስጥ አሉ። እነዚህ ሁለት ስትሪሞች ሶሻል እና ናቹራል ናቸው። እነዚህ በሁለት ውስጥ ደግሞ የተለያዩ ስራዎችን እንደምናገኝ ባጭሩ አይተናል። ፓርት ዋንን በዚህ ከዘገን በኋላ ወደ ፓርት ቱ እንሄዳለን ማለት ነው። በፓርት ቱ ላይ ደግሞ ራሳችሁን የምትፈትሹበት ፓርት ነው። በዚህ ፓርት ደግሞ እናንተ እንድትመልሱ የሚጠይቃችሁ ጥያቄዎች አሉ። እነዚህ ጥያቄዎች አጠር ያሉ ሲሆኑ እናንተ ደግሞ የቱ ስትሪም ላይ መግባት እንዳለባችሁ እንድትወስኑ የሚያደርጋችሁ ጥያቄ ናቸው። እነዚህ አጠቃላይ 3 ጥያቄ ናቸው ማለት ነው። ሶስቱንም ደግሞ ረጋ ብላችሁ ነው የምትመልሱት። ወረቀትና እስክሪብቶ አጠገባችሁ አስቀምጡ። እሺ፣ ወደ መጀመሪያው ጥያቄያችን ስንገባ በመጀመሪያ ደረጃ ከ9 እስከ 10 ያሉ ካርዶች አሉ አይደለ? የ9 እና የ10 ለኛ ክፍል ካርዳችሁን ታወጡና በሁለት ምድብ ትመድባላችሁ። እዛ ውስጥ ያሉ ሳብጀክቶችን ማለት ነው። ናቹራል እና ሶሻል ብላችሁ ተመድቡና በናቹራል ውስጥ ባዮሎጂ፣ ኬሚስትሪ እና ፊዚክስን ታስቀምጣላችሁ። በሶሻል ውስጥ ደግሞ ጂኦግራፊ፣ ሂስትሪ እና ኢኮኖሚክስን ታስቀምጣላችሁ ማለት ነው። እነዚህን ከከፋፈላችሁ በኋላ 9ኛ ክፍል ላይ በእነዚህ ሳብጀክቶች ምን ያህል ወስዳችኋል፣ በሶሻል በኩል ባሉትና በናቹራል በኩል ባሉት በእያንዳንዱ ሳብጀክት ውጤታችሁ ምን ይመስላል የሚለውን ትደምራላችሁ። በመቀጠል ቶታሉን ትሰራላችሁ፣ የ9ኛ ክፍልም ማለት ነው። ከሁለቱ የትኛውን የሚበልጠው የሚለውን ታያላችሁ። በመቀጠል ደግሞ የ10ኛ ክፍል ካርዳችሁን ማውጣታችሁ ላይክ እንደ 9ኛው አይነት እንደዛ ከመደባችሁ በኋላ ካልኩሌት ታደርጋላችሁ ማለት ነው። ካልኩሌት ካደረጋችሁ በኋላ የ9 እና የ10 አንድ ላይ ካልኩሌት ታደርጋላችሁ። የሶሻሉን ከሶሻል ጋር የናቹራሉን ከናቹራሉ ጋር ካደረጋችሁ በኋላ እዚህ ጋር መልስ ትሰጡኛላችሁ ማለት ነው። አሁን ሁለቱ ውጤት አላችሁ አይደለ? የናቹራል እና የሶሻል የ10 እና የ9 አብሮ ተደምሮ መጥቷል። ከሁለቱ የትኛው ነው ከፍተኛ ውጤት የሚለውን እዚህ ጋር ታስቀምጣላችሁ ማለት ነው። የናቹራል ነው ወይስ የሶሻል ነው? ከሁለት አንዱን ታስቀምጣላችሁ። በጣም ጥሩ። በመቀጠል ደግሞ ከናቹራል ወይም ከሶሻል ትምህርቶች መካከል በጣም የምትወዱት የናንተ ፌቨራይት የሆነ ሳብጀክት የትኛው ነው? ናቹራል ውስጥ ያሉ ናቸው ወይስ ሶሻል ውስጥ ያሉ ናቸው የሚለውን እዚህ ጋር ትወስናላችሁ። ሶሻል ወይም ናቹራል ብላችሁ ተመልሳላችሁ ማለት ነው። በመቀጠል ደግሞ ወደፊት መሆን የምትፈልጉት ወይም ደግሞ መስራት የምትፈልጉት ነገር በየትኛው ውስጥ ይገኛል የሚለውን ጥያቄ ትመልሳላችሁ። በናቹራል ውስጥ ነው ወይስ በሶሻል ውስጥ ነው? ይሄ ነው በጣም ቀለል ያለ ጥያቄ ነው። በናቹራል ወይስ በሶሻል የሚለውን ትመልሳላችሁ አጠቃላይ ማለት ነው። እዚህ ጋር 3 ጥያቄውን ስጠይቃችሁ ግራ ሊገባችሁ ይችላል። ምክንያቱም ተመሳሳይ ወይም እኩል ሊመጣ ይችላል። የናቹራልም የሶሻልም እኩል ከመጣ ችግር የለውም። በቀጣይ እንዴት እነሱን ሶልቭ እንደምታደርጉ እናያለን ማለት ነው። አሁን እነዚህ 3 ጥያቄዎችን ከመለሳችሁ በኋላ ከጥያቄዎች መካከል 2 ናቹራል እና 1 ሶሻል ካገኛችሁ የናቹራል ተማሪ ናችሁ ማለት ነው። ደግሞ 2 ሶሻል እና 1 ናቹራል ካገኛችሁ ደግሞ የሶሻል ተማሪ ናችሁ ማለት ነው። ይሄ ደግሞ ሙሉ በሙሉ የእናንተንም ፐርፎርማንስ ወይም ደግሞ እናንተ ናቹራል ስትሪም ወይም ሶሻል ስትሪም መግባት አለባችሁ ማለት አይደለም። ግን እነዚህም እንደ መጀመሪያ ሊወስኑላችሁ ይችላሉ ማለት ነው። እዚህ ጋር መወሰን ካቃታችሁ ወደ ቀጣይ ፓርት መሄድ ትችላላችሁ ማለት ነው። በፓርት 3 ደግሞ የምናየው መስራት የሌለባችሁ ስህተቶች ናቸው። ብዙ ተማሪዎች ሲሰጡ እነዚህ ስህተቶችን በመስራት በጣም ይቆጫሉ። በህይወታቸው በጣም ይቆጩበትን ምርጫ ነው የሚመርጡት። እናንተ ግን ይሄን ስህተት መስራት የለባችሁ ማለት ነው። የመጀመሪያ ስህተት ምንድነው? ጓደኞቻችሁ ስለመረጡ አትምረጡ ማለት ነው። ስትሪም በጣም የቀርቡ ጓደኞቻችሁ ስለመረጠ እናንተና ስለመረጡ አንድ ባች ነን እኮ አብረን መግባት አለብን ምናምን ስለተባላችሁ ጓደኛችሁ ስለገባ ብቻ መምረጥ የለባችሁ ማለት ነው። ጓደኛችሁ የራሱን የሚመርጠው እናንተም የራሳችሁን የምትመርጡት። ስለዚህ ጓደኛችሁ ስለገባ አትግቡ ወይም ደግሞ ያንን ስትሪም አትምረጡ።
ሁለተኛው ሚስቴካችሁ ደግሞ ቤተሰብ ስላስገደዳችሁ አትግቡ ማለት ነው። ብዙዎቻችሁ ቤተሰባችሁ ታች ህፃን እያላችሁ ልጄ ዶክተር ይሆናል፣ ልጄ ፓይለት፣ ልጄ የህግ ሰው ይሆናል፣ ልጄ የባንክ ሰራተኛ ይሆናል ምናምን ስላሉ ብቻ እናንተ በእነሱ ሀሳብና በእነሱ ግፊት መግባት የለባችሁ ማለት ነው። ይህንን አቮይድ ማድረግ አለባችሁ። ቤተሰቦች ስላስገደዳችሁ ይህንን መግባት አለበት፣ እዚህ ውስጥ ገብተህ መማር አለበት ስላሉ ብቻ መማር የለባችሁ ማለት ነው። ሶስተኛ ሚስቴክ ደግሞ ቀላል ወይም ከባድ ብላችሁ አትምረጡ። በጣም ብዙ ተማሪዎች ስህተት የሚሰሩት እዚህ ጋር ነው። በጣም ብዙ ተማሪዎች ማለት ነው ሶሻሊ ቀላል ናቹራሊ ይከብዳል፣ ናቹራሊ ቀላል ሶሻሊ ይከብዳል፣ አንዱ ሽምደዳ ነው አንዱ ካልኩሌሽን ነው ምናምን የሚባል ነገር አለ እና ይሄ ስለሚቀል ወይም ደግሞ ይሄ ስለሚከብድ ምናምን ብላችሁ መግባት የለባችሁም። ቀላል ነው ከባድ ነው ብላችሁ ጃጅ ማድረግ የለባችሁ ማለት ነው። አራተኛው ደግሞ የራሳችሁን ጠንካራ ጎን ሳትለዩ አትግቡ። አንዳንዶቻችሁ አላችሁ ጠንካራ ጎናችሁ ሳታውቁ ዝም ብላችሁ ትገባላችሁ ማለት ነው። ናቹራል ይሻላል በቃ ናቹራል ልግባ፣ ሶሻል ይሻላል በቃ ሶሻል ይግባ ምናምን ብላችሁ መግባት የለባችሁ ማለት ነው። የእናንተ ጠንካራ ጎናችሁ መጀመሪያ መለየት አለባችሁ። ጠንካራ ጎናችሁን ሳትለዩ መግባት የለባችሁ ማለት ነው። ይህንን በምታደርጉበት ጊዜ የወደፊት ህይወታችሁን የምትመሩት በሱ ነው። ምክንያቱም ዛሬ በምትመርጧት ምርጫ ማለት ነው። ስለዚህ እችላ ልትሉት የሚገቡ ስህተቶች አይደሉም። እነዚህ ስህተቶችን መቼም መሳሳት የለባችሁ መስራት የለባችሁ ማለት ነው። አንዳንዴ ጓደኛችሁ በግፊት ምናምን እኔ ስለገባው መግባት አለብህ ምናምን ሊላችሁ ይችላል። ነገር ግን ጓደኛችሁ የራሱን ህይወት ነው የሚኖሩ፣ እናንተም የራሳችሁን ህይወት ነው የምትኖሩት። ስለዚህ እዚህ ጋር ጓደኝነት ምናምን ብሎ ነገር የለም ማለት ነው። ፓርት 4 ላይ ደግሞ የምናየው ወደፊት ተጽዕኖ ነው። 11 ላይ አሁን ስትሪም መረጣችሁ ከሶሻል ወይም ከናቹራል። ከዛ በኋላ ደግሞ 12 ላይ ስትደርሱ ኢንትራንስ ይጠብቃችኋል። ኢንትራንስን ደግሞ ካለፋችሁ በኋላ ዩኒቨርሲቲ አለ። ከዛ በኋላ የስራ ህይወት አለና እዚህ ጋር የወደፊት ተጽዕናችሁን አሁን ዛሬ ላይ ቆማችሁ ማየት አለባችሁ ማለት ነው። ነገሮችን አርቃችሁ ነው ማሰብ ያለባችሁ። ነገ እኔ ራሴን ከ5 ዓመት ከ10 ዓመት በኋላ የቱ ጋር አገኛለሁ ብላችሁ ራሳችሁ መጠየቅ አለባችሁ ማለት ነው። የወደፊት ተጽዕኖ ምን ይመስላል? እኔ የናቹራል ከገባው ወደፊት ምን ሆናለሁ? ወደፊት ህይወቴ በምን መንገድ እቀጥላለሁ የሚለውን ነገር ቀድማችሁ ማሰብ አለባችሁ ማለት ነው። ስትሪም ከመምረጣችሁ በፊት የወደፊታችሁን ቀድማችሁ መገመት አለባችሁ ማለት ነው። ምክንያቱም ዛሬ ላይ የምታደርጓት ውሳኔ የነገ ህይወታችሁን የሚመራው እሱ ነው ብያችኋለሁ አይደለ? ስለዚህ በጥንቃቄ ነገ ላይ ምን መሆን እፈልጋለሁ፣ ነገ ላይ ምን ማሳካት እፈልጋለሁ፣ በየትኛው መንገድ መሄድ እፈልጋለሁ ብላችሁ ስትሪም መምረጥ አለባችሁ ማለት ነው። አሁን ፓርት 5 ላይ ደግሞ ውሳኔዎችን እንድትወስኑ የሚረዳችሁ የተወሰነ ነገሮችን እነግራችኋለሁ ማለት ነው። በፓርት 5 የምናየው የመጨረሻ ውሳኔያችሁን እንድትወስኑ የሚረዳችሁ ነው። በመጀመሪያ ደረጃ ከ9 እስከ 10 ያለውን የ9 እና የ10 ውጤታችሁን በማየት ጠንካራ ጎናችሁ የቱ ጋር ነው፣ ደካማ ጎናችሁ የቱ ጋር ነው የሚለውን በመጀመሪያ ለዩ። የ9 እና የ10ኛ ክፍል ሳብጀክቶች ላይ ማለት ነው የቱ ጋር ነው ደካማ ጎኔ፣ የቱ ጋር ነው ጠንካራ ጎኔ ብላችሁ ለዩ። በመቀጠል ደግሞ እነዚህ ፈርስት አሁን ጠንካራና ደካማ ጎናችሁን ከለያችሁ በኋላ ወደ ስትሪሙ ደግሞ ሄዳችሁ ማሽ ታደርጋላችሁ ማለት ነው። ጠንካራ ጎናችሁ ሶሻል ውስጥ ነው ናቹራል ውስጥ ነው፣ ደካማ ጎናችሁ ሶሻል ውስጥ ነው ናቹራል ውስጥ ነው የሚለውን ነገር ትለያላችሁ ማለት ነው። በመቀጠል ደግሞ በየስትሪሙ ምን አይነት የስራ አማራጭ አለ፣ ወደፊት እኔ መስራት የምፈልገው ስራ ወይም ደግሞ ራሴን ማግኘት የምፈልገው እዚህ ፊልድ ላይ ገብቼ እንደዚህ ነው፣ እዚህ ስትሪም ላይ ገብቼ በዚህ በኩል ነው የሚለውን ሰርች አድርጋችሁ መወሰን አለባችሁ ማለት ነው። በመቀጠል ደግሞ በሁለቱም ስትሪም በናቹራልም በሶሻልም ሰው ማናገር አለባችሁ ማለት ነው። ተማሪም ሊሆን ይችላል፣ አስተማሪም ሊሆን ይችላል። ሰዎችን ማናገር አለባችሁ፣ ምክር መውሰድ አለባችሁ ማለት ነው። የራሳችሁ ውሳኔ እንዳለ እናንተ ማታውቁት ነገር ሊኖር ይችላል፣ ለእናንተ ግልጽ ያልሆናችሁ ነገር ሊኖር ይችላል ማለት ነው። ስለዚህ እነዚህ ጥያቄዎችን በመጨረሻ መጠየቅ አለባችሁ። ራሳችሁ የምትመልሱትን ራሳችሁ መልሱ፣ ሰዎችን ደግሞ መጠየቅ ያለባችሁ ሰዎችን ጠይቁ ማለት ነው። በመጨረሻ ማወቅ ያለብን ነገር ቢኖር እናንተ በናቹራል በሆነ ይሳካልኛል በሶሻል ቢሆን ይሳካልኛል ምናምን ማለት የለባችሁ። የእናንተ ስኬት የሚለካው በእናንተ ጥረትና በእናንተ ስራ በእናንተ ድካም ነውና ሞር እነዚህ ሳብጀክቶች ወይም ፊልዶች እንደዚህ ስለሆኑ ሳይሆን የኔ ፓሽን ምንድነው፣ እኔ የምፈልገው የትኛው ነው የሚለውን መወሰን አለባችሁ ማለት ነው። በሌላ ሰው ተጽዕኖ ወይም ግፊት ውስጥ መግባት የለባችሁም። ስትወስኑ በጥንቃቄ ወስኑ። ወይም አሁን ያልገባችሁ ነገር ካለ ግልጽ ያልሆነላችሁ ነገር ሊመለስላችሁ የምትፈልጉት ጥያቄ ካለ ኮሜንት ላይ መጻፍ አትርሱ። ቪዲዮ ደግሞ ይረዳኛል አውረድቶኛል የምትሉ ከሆነ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ ለሌሎች ሼር አድርጉ። በተጨማሪ ደግሞ በሌላ ቪዲዮ እንድንገናኝ ከፈለጋችሁ የደውል በተኗ መጫን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።